ኢትዮጵያ ኤምባሲ ነኝ እንሂድ ነይ ኢትዮጵያ ኤምባሲ እንሂድ እሺ እኔ ኢትዮጵያዊት ነኝ እሺ ነይ የኔ ቆንጆ እኔ ማር ነይልኝ እኔ ውሃ ልስጥሽ ምግብ ልስጥሽ ኢትዮጵያ ኤምባሲ ልውሰድሽ ኤጀንሲ ልውሰድሽ እሺ ኦኬ ኦሮመኛ ታናግሪያለሽ ስልክ ታናግሪያለሽ በኦሮመኛ ይኸውልሽ እቺ ስልክ አናግሪ ወይኔ ምን ይሻላል በእናቱ ና ያዛት ኦሮሚያ ቻለሽ እኔ ልደውል ነው እኔ አልችልም ኦሮሞ የሚተረጉም ጋር እብራሂም እንዴት ነህ ወላሂ አረብኝ ዛት እኮ የባሰ ወደ ውስጥ ጋር እኮ ተባበረና በጉልበት እኔ ኦሮሞኝ ወይ ልደውል ነው እንደ ወጥቶ መቅረት ይሆናል እንደዚህ ነው በእውነት እጄ ተንቀጠቀጠ መደወል እራሱ አልቻልኩም እብራሂም ግጥም አድርገን እኮ ብንይዛት አታሸንፋችኋለች አንተ جبات لا ياتات يا امسكوها انقلعها هنا برا امسكوها طيب ما بعد يا ولدتوا اثنين امسكوها انت تليفون አናግሪ ቴሌፎን ሃሊማ የወደቀች ልጅ አገኘች ነው በኦሮመኛ አናግሪያት እንጂ ሹፊ አሎ በል ወይ ቢስሚላ ወይኔ እንዳለች ወላሂ ወይኔ ላ ነይ ኢትዮጵያ ኤምባሲ ኦሮሞ አፋን አናግሪያት አሎ እያናገርሻት ነው ወይኔ ላ ኧረ ተው ያዟት ተው መኪና እንዳይበላት ኧረ ወይኔ ተው ያዟት ሃሊማን አናግሪያት شوفي አሎ ኦሮሞ አፋን ኦሮሞ ያውም ወይኔ ባለች አሁን ምርጫ ሰጥሻለሁ በደንብ ምረጭ ይበጀኛል ያልሽውን ምረጭ ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ አልመለስም ይባል እዚህ ቤት ስወጣ ልጅ እንዳለኝ እራስቼ ነው ለአምሮ እራስቼ ነው ሞት ይሄን ሁሉ አመት 11 አመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ ሜዳ እንዳደረስኩሽ ታውቂያለሽ አታውቂም አከበይ ስለዚህ 11 አመት ላንቺ 12 ምናምን አመት ለዛች ለከንቱ ሴትዮ አባትኛለሁ ገብቶሻል ለራሴ አንድ ቀን እንድሬ አላውቅም ለኔም አንድ ቀን ይኖር ሰው የለም በቃ ስለዚህ ብቻሽን አሁን በስተክክል አስበሽበት ነገር ላንቺም የተሻለ ነው የሚሆነው ሁሉ ጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲ ቁርጡን ያወቀ ነው ገብቶሻል እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው በ8 አመቴ ነው ለሰው የተሰጠው እስከ 8 አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው ተሳኩበት ያልሳኩበት አንቺ እድለኛሽ 11 አመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል አሁን ወይስ ልሂድ ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ ማለት እየጠበኩሽ ወይስ ልሂድ ወይስ ይንጠርክ እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ጆሉ ለምኛለሁ
ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን ወፍ ዘራሾች ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም። አያቀንም። እግዚአብሔር ቢያውቅ ኖሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ አመት ብቻ እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበር። እንዲህ ዋጋ ቢስ ሴት እንደሆንኩ ባላደረጉኝ ነበር።